ሰላም ሰላም እንዴት ናችሁ? ወደ ኢትዮ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የእናንተው የሁለገብ ቱቶር የዩቲዩብ ቻናል ነው። ዛሬም በሌላ የቪዲዮ ቅርጽ ይዤላችሁ መጥቻለሁ። የፈ ዝርያዎችን በባለፈው ክፍል አንድን ማየት ችለን ነበር። ዛሬ ደግሞ በክፍል 2 ይዤላችሁ መጥቻለሁ ማለት ነው። ፈ ብሎ ፐ ነው የሚለው የመጨረሻው ፊደል እንግዲህ ኦልሞስት ደን እያለቀ ነው ማለት ነው እና ያው እንግዲህ በደንብ ጠንክሩ። ከመጀመሪያው ጀምራችሁ እስከ ፍጻሜ ለመከታተል ሞክሩ። ዛሬ ያመጣሁላችሁ የፈ ዝርያዎቹን ከሁለተኛው ፊደል ጀምሮ እስከ ስድስተኛው ያሉትን በእነሱ መካከል ቃላቶችን ባለ 3 ናቸው በአብዛኛዎቹ፣ ባለ 4ም አሉ። እንዴት ቃል መመስረት እንደምንችል ነው የምናየው ማለት ነው። ከጅማሬው እስከ ፍጻሜው በአጽንኦትና በአንክሮ በደንብ እንድትከታተሉኝ ከወዲሁ ለማሳሰብ ወዳለሁ። መልካም ጊዜ፣ መልካም ትምህርት ይሆንላችሁ። ከጅማሬው እስከ ፍጻሜው መልካም ቆይታ እንዲሆንላችሁ ከወዲሁ በአንክሮ ላሳስቦች እወዳለሁ። ምናልባትም ትምህርቱን የምትፈልጉ ካላችሁ በመካከል በዚህ ስልክ ቁጥር ላስቀምጥላችሁ እችላለሁ እዚህ ቪዲዮ ላይ፣ ወይ ደግሞ ሌሎቹ ላይ ያማሉላችሁ እነሱን እያያችሁ ኮንታክት ማድረግ ትችላላችሁ ማለት ነው። ከዚህ ባለፈ እንግዲህ መልካም ትምህርትና መልካም ቆይታ እንዲሆንላችሁ እመኛለሁ። እንጀምር፣ ቀጥታ ወደ ዕለቱ ትምህርታችን እንሂድ ማለት ነው። እሺ፣ የመጀመሪያው ፊደል የሚለው በፈ ዝርያ ስለሆነ ፊልም ነው የሚለው፣ ፊልም ነው የሚለው። የሁለተኛው ደግሞ ፊደል ይላል። ከዛ ፊሽካ ይላል ሌላኛው ደግሞ። ከዛ ፊልድ ይላል ደግሞ ሌላኛው። ፊልድ ማለት የትምህርት መስክ ማለት ነው። ፊልድ። ከዛ የአንዳንዱን የፊደል ቀረጻዎች በደንብ ለማየት ሞክሩ። ፋንንታ ያው ሁልጊዜም እንደምላችሁ መጻፊያ ደብተር ይዛችሁ እየጻፋችሁ ቢሆን የበለጠ አራቱንም የንግግር ክህሎቶች ማዳበር ትችላላችሁ። ፋሲካ ይላል። ከዛ ፋይል ቬሪ ጉድ ፋይል። ከዛ ፋሽን። ከዛ ፋርማሲ። ከዛ ፋንታሁን የሚባል ሰው ስም ታውቃላችሁ አይደለ? ፋንንታሁን ብላችሁ ጽፉ። እንደዚህ ነው የምትጽፉት። ከዛ በመቀጠል ፋብሪካ። አሁን አንዳንዶቻችን ፋብሪካ እንላለን፣ ፋብሪካ ነው የሚባለው። እቺ ለማስተካከል እንሞክር። ከዛ ፍትህ ለሄቨን የሆነ ሰሞን ያው ያቺ ህፃኗ በሷ ምክንያት ፍትህ እንል ነበረ እና ኮሜንት ላይ እንደዚህ ብላችሁ ለመጻፍ ምናምን ስፈልጉ አሁን እንደዚህ በቃ ፍትህ። ከዛ ፍቅር። ከዛ መቀጠል ፍርድ። እሺ፣ አሁንም ፍስሃ ደስታ ማለት ነው በነገራችን ላይ። ፍጹም። ከዛ ፍጹም አልን አይደለ? ፍርሃት። ፍንጭ ስጠኝ እንላለን አይደለ? ለአንድ ነገር እስኪ ፍንጭ ስጠኝና ከዛ በቃ እንትን ልበለው እንላለን። ከዛ ፍልስፍና መፈልሰፍ ማለት ነው የሆነ ነገር ለማወቅ ፍልስፍና ማለት ያን ነው። ከዛ ፍትፍት። ከዛ ፍጥረት
ፍጥረት ፍጥረትና ፍጥነት ለማለት ነው። አንዱን ፍጥነት ብላችሁ ጻፉት እስኪ። ፍጥነት ይለያያል። ፍጆታ ከዛ ፍልሰት ቬሪ ጉድ። ስለዚህ እነዚህን የመሰሉ የአማርኛ ቃላቶችን በፈ ዝርያ ዛሬ እንደዚህ መመስረት ይችላል። ቀጣይ ቪዲዮ ደግሞ ምናልባት በፈ ሶስተኛ ማዘጋጀት ከተቻለ ሶስተኛ ፓርት በፈ አዘጋጅላችሁና ፋይናሊ መጨረሻ ላይ በፐ ዝርያዎች የፐ ዝርያ ፐርሰንት፣ ፑቲን፣ ፓፒረስ፣ ፓስተር ምናምን፣ ጳውሎስ ይሄ ይቅርታ ፓፓይ እንደዚህ ምናምን እያለን እንመሰርታለን ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ እንዲሆንላችሁ እመኛለሁ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። ምናልባትም ይሄን ዩቲዩብ የምትከታተሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ፣ ከዛ ላይክ እና ሼር ማድረጋችሁንም እንደዚሁ እንዳትዘነጉ። ነባር ከሆናችሁ ደግሞ ላይክ እና ሼር ማድረጉን የሁልጊዜም መልካም ትብብራችሁ እንዲሆን እመኛለሁ ማለት ነው፣ ወይም ደግሞ ጠይቃችኋለሁ። በተረፈ መልካም ቆይታ መልካም ጊዜ ይሁንላችሁ። ስለነበረን ቆይታ ከልብ እያመሰግንኩ የዛሬውን ቪዲዮ እዚህ ጋር እንቋጫለን። ባላችሁበት ሁሉ ሰላማችሁ ይብዛልኝ። ሀሳብ አስተያየት ካላችሁ ሀሳቦቻችሁን በማስቀምጥላችሁ ስልክና ኮሜንት ላይ እንደዚሁ እየጻፋችሁ መግለጽ ትችላላችሁ። ስለነበረን ቆይታ በድጋሚ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ። ባይ ባይ እላችኋለሁ። ቻው